ሰላም ውዶቼ ዛሬ ሾርብትል ኩድረ እንሰራለን የአትክልት ሾርባ ማለት ነው። እንትኔ ላይ ብረት ድስቴ ላይ ሽንኩርት በደቃቁ የተከተፈ አረኩኝና ትንሽዬ ዘይት ነው ያደረኩት። ዘይት አላበዛውም። ሾርባ ላይ ዘይት አታብዙ። ከዛ እንደዚህ ጥብስ ካለልኝ በኋላ ሽንኩርቱ በደቃቁ የተከተፈ እንትንና ካሮትና ድንች ጨመርኩኝ። አንድ ላይ ጥብስ አደርገዋለሁ ከሽንኩርቱ ጋር ማለት ነው። ከዛ በደንብ ሁለቱንም ሶስቱንም በደንብ ከጠበስኩት በኋላ አንድ ላይ ማጂ ነው የጨመርኩት የዶሮ መረቅ ማለት ነው። ከዛ እሱን አንድ ላይ በደንብ ከጠበስኩኝ በኋላ ሁሉንም ብሮኮሊ ነው እዚህ ጋር ያደረኩት ብሮኮሊ ጨመርኩ ማለት ነው። ከዛ አንድ ላይ ጠበስ አደረኩኝ በደንብ ሁሉንም አንድ ላይ በደንብ እንትን ካልኩኝ በኋላ ውሃ ከለስኩኝ ማለት ነው። የሚበቃኝን የውሃ መጠን ጨመርኩኝ። ውሃዬን በደንብ ጨምሬ ከዛ እንዲበስል አደረኩት ማለት ነው። ከዛ በደንብ ሲበስልልኝ ውሃው ያው የውሃው መጠን እንደ ፍላጎታችሁ ማለት ነው። ከዛ በደንብ ሲበስልልኝ ይሄ ማጂ እንትኑ የለም የማጂ እንትኑ ሾርባው እሱን አንድ ነው የጨመርኩት እኔ አንድ የማጂ ሾርባውን ሻይርየው ማለት ነው እሱን ጨመርኩኝ። ከዛ በደንብ እንደዚህ እንዲበስል ሻይርየውን ከጨመርኩ በኋላ ያው ብዙም እንትን አትሉትም ትንሽ ነው የሚበቃው ሻይርየው። አንድ ላይ እንደዚህ በደንብ በሰለልኝ። ከዛ የተከተፈ በቅዱንስ ወይም ፐርሲሊ የምንለው ማለት ነው እሱንና ሌሞን ጁስ ነው የሎሚ ጭማቂ ነው የጨመርኩት። ከዛ እንደዚህ ሾርባዬ ጨረስኩኝ ማለት ነው። ኢንጆይ ኢት ጋይስ ባይ